ሰላም ሰላም እንደምትመለከቱት አሁን እንግዲህ ወደ ሶላሩ ወደ ውስጡ ገጽታ እየገባን እንገኛለን። እዚህ ጋር የሶላሩ ስራ ባለሙያዎች እዚህ ይገኛሉ። እንግዲህ ተከታተሉን፣ እየገባን ነው። እሺ እንዴት ናችሁ ወንድሞች? ሰላም ነው። ሰላም ናችሁ? እዚህ ጋር እንግዲህ የሶላሩ ባለሙያዎች ናቸው እንደምትመለከቷቸው። ስራ ስማችሁን በማስተዋወቅ እና የስራ ድርሻችሁን። ተስፋውን እባላለሁ። እሺ ተስፋውን ኤሌክትሪካል ኢንጂነር ነኝ። በመዲና ከተማ ሶላር ፕሮጀክት ለመስራት የመጣሁት ኢንጂነር ነኝ። ኦኬ እሺ ያታ ስሜ አዳነ እባላለሁ። አዳነ በኤሌክትሪካል ኢንጂነሪንግ ዲፓርትመንት ተመራቂ ነኝ። ያው በመዲና በአርጎባ ልዩ ወረዳ መዲና ሰንቀሌ እንግዲህ የውሃውን ፕሮጀክት ሶላሩን የሚሰሩ ባለሙያ ኢትዮጵያውያን ወንድሞቻችን ናቸው እንደምትመለከቷቸው። እንግዲህ በጣም ደስ የሚል ነው። ምን ያክል ጊዜ ፈጀባችሁ ይሄን ለማንጠፍ? እንግዲህ በጣም ትልቅ ፕሮጀክት ነው ያው እንዳየሁት ከሆነ 18 ቀን ነው እስካሁን ባለው ሂደት። በ18 ቀን ነው ያነጠፋችሁት? ኦኬ በጣም ደስ የሚል ነው። በጣም ደስ ብሎኛል። እናመሰግናለን። እንግዲህ ያው ወንድሞቻችን በርቱ እንላለን። እንግዲህ የመዲና ነዋሪዎች እነዚህ ባለሙያዎች እንግዲህ ውሃችሁን ፕሮጀክታችሁን እየሰሩ እያጠናቀቁላችሁ ይገኛል። በጣም ደስ ብሎኛል። እናመሰግናለን። እናመሰግናለን። እስኪ በዚህ ጋር ሁላችሁ እንደምትመለከቱት በ18 ቀን ነው ያነጠፉት። በጣም ትልቅ ፕሮጀክት ነው። ራሱ በጣም ሰፊ ነው። የመዲና ነዋሪዎች ከአሁን በኋላ የውሃ መቆራረጥ፣ መጨናነቅ ምናምን አያስፈልጋችሁም። በሶላር ተጠቅማላችኋል። ያው እንግዲህ ለትንሽ ጊዜ መቼስ ያው ቅሬታ ብታቀርቡም ያው ዛሬ ደግሞ ቀጥታ ፕሮጀክቱ ጋር ሄጄ እንግዲህ ኢንተርቪው እያደረኩላችሁ እገኛለሁ። በዚህ መልኩ